65 ሚሊዮን ፓውንድ ለዌስት ሃም አዘጋጅቷል ማንቸስተር ዩናይትድ እና ዛሬ የመጀመሪያው ጥያቄ እንደሚገባ ይጠበቃል። ከዛ በኋላ እንግዲህ ጨምር ክርክሮች ይኖራሉ። እስከ 80 ሚሊዮን ፓውንድ ድረስ የማቲያስ ፈርናንዴዝ ጉዳይ በማንቸስተር ዩናይትድ ዝውውር የማለቅ ዕድሉ ሰፊ ነው። እስከ 80 ሚሊዮን ፓውንድ ድረስ እና ከጥቂት ደቂቃዎች በፊት አሁን በወጡ መረጃ ፋብሪዚዮም እንደዘገበው ከሆነ ዳይሬክት ኮንቨርሴሽን ተጀምሯል ከዌስት ሃም ጋር ከማቲያስ ፈርናንዴዝ ጋር ቀጥተኛ የሆነ ውይይት ማንቸስተር ዩናይትድ ማድረግ ጀምሯል። ስለዚህ ከሌሎች ክለቦች ቀድሟል። ማድሪድ፣ አርሰናል ምናምን እየተባሉ ከማቲያስ ፈርናንዴዝ ጋር ስሙ ሲያያዝ ነበር። አሁን ላይ ማንቸስተር ዩናይትድ ኮንክሪት የሆነ ተጨባጭ የሆነ እርምጃ ጀምሯል። ያ ማለት 65 ሚሊዮን ፓውንድ ለተጫዋቹ ዝውውር የመጀመሪያ ጥያቄ ዛሬ ወይም ነገ ጧት እንደሚያስገቡ ይጠበቃሉ። ከዛ ሪጀክት ያደርጉባቸዋል። ከዛ ድጋሜ ደግሞ አስተካክለው ይሄዳሉ። እንደዚህ አድርገው በሁለት በሶስተኛው ልክ ሲቲ አሁን ኤሊዮት አንደርሰን ሊጨርስ እንደተዘጋጀበት መንገድ ያን እንደሚያከናውኑ የሚጠበቅ ይሆናል።